እግዚአብሔርን የሚፈራ ሰው አይኑ ደግ ነገር አይቶ ይሞታል። አይናችን ክፉ ሳያሳይ ይግደለን መድኃኔዓለም። እግዚአብሔርን መፍራት መጨረሻችንን ያሳምራል። እግዚአብሔርን አለመፍራት ለጊዜው ሊያስጨበጭብልን ይችላል፣ ሊያስወድሰን ይችላል፣ ወዳጅ ልናበዛበት እንችላለን፣ ሙቆን ደምቆን ልንኖርበት እንችላለን፣ ከፍ ባሉ ሰዎች ዘንድ ወዳጅነት ልናተርፍ እንችላለን። እግዚአብሔርን ሸውደን ያገኘነው ነገር ግን አንኮታክቶ ገደል ይጥላል። እርግጠኛ ሆኜንም ነግራችሁ እግዚአብሔር አይታለልም። በሰው ዘንድ ዘመን ለመወደድ የእግዚአብሔርን ቦታ እንዳናጣው እግዚአብሔር ይጠብቀን። ይኸው እግዚአብሔርን መፍራት መጨረሻው ያምራል። ፈሪሃ እግዚአብሔር ያስከብራል ብያቸዋለሁ። ምናልባት ሰዎችን አስተባብረን ልንከበር እንችላለን፣ እግዚአብሔር ሲያከብር ነው። ፈሪሃ እግዚአብሔር ግን ያስከበረውን ማንም ሊያነሳው አይችልም። ስም ቢጠፋ ምን ቢል እግዚአብሔር ካከበረን የሚነካት የለም። ሰው ካከበረን ግን ሰው ሲጠፋ ይጠፋል። ፈሪሃ እግዚአብሔር ነው የሚያስከብረው።